ህይወታችንን ሼፕ የሚያደርጉ ሁለት ኃይሎች አሉ። ፓሽን and knowledge። ፓሽን እና እውቀት። ፓሽን ማለት ተነሳሽነት በሚለው ማለት እንችላለን። ኖሌጅ ደግሞ እውቀት። እንግዲህ ፓሽን የሆነ ነገርን ለመጀመር ትልቅ ሚና ያለው ነገር ነው። ኖሌጅ ደግሞ የጀመርነውን ነገር ለመጨረስና ለማስኬድ ትልቅ ኃይል ያለው ነገር ነው ማለት ነው። በዛሬ ቪዲዮአችን ስለ ፓሽን እና ስለ ኖሌጅ ለመስራት እንግዲህ ዛሬ 3ኛ ቀናችን ነው። በብዙ ምክንያት ለመቅረጽ እየሞከርን ፌል እያደረገብን 3ኛ ቀናችን እየሞከርን ነው። እንግዲህ ፓሽን እና ኖሌጅን በደንብ እናወራበታለን። ፓሽን ምንድነው? ጥሩ ነገሩ ምንድነው? መጥፎ ነገሩ ምንድነው? መጥፎም ባይነው ደካማ ጎኑ ምንድነው? ጠንካራ ጎኑ ምንድነው የሚለውን በደንብ እናወራበታለን። እኔ ሞት ይባላለሁ። እንግዲህ በቪዲዮ ስራ፣ በሙዚቃ ስራ ተወሰኑ ጊዜያትን በደንብ ሰርተንበታል። አሁንም እየሰራን ነው። እስከ መጨረሻው ካያችሁ በእኔ ህይወት ውስጥ ፓሽን ብቻ ይዤ በሰራሁበት ጊዜ ምን ያገኘው ምን አጣው እና ፓሽን ፕላስ ኖሌጅን ጥቅሜ ደግሞ ምን አይነት ደረጃ ላይ ደርሻለሁ። ባለፈው ቪዲዮ ላይ እንዳወራሁት በዲጂታል ዓለም ውስጥ በአሪፉ እየተንቀሳቀስን ያለን ቲም ነን። በእኛ ቲም ደግሞ ሙዚክ ቪዲዮ እንሰራለን። የተለያዩ የቪዲዮ ስራዎች ላይ እንሳተፋለን። በተለይ የሙዚቃ ስራ ላይ በደንብ ፎከስ አድርገን ለ4 ዓመት ሰክሰስፉል የሆኑ ቪዲዮዎችን ሰርተናል። በጣም የሚታወቁ ስራዎችንም ሰርተናል። ከሰራናቸው ስራዎች በመሃል እንግዲህ እናሳያቸዋለን። አብራችሁን ቆዩ። በመጀመሪያ ፓሽን የሚለውን ነገር በደንብ እናያለን። ፓሽን ማለት ትልቅ ኢሞሽን እና ትልቅ ኤነርጂ የያዘው ነገር ነው። ፓሽን ለእኛ በምንሰራው ስራ ላይ የሆነ ነገርን በጉልበት እንድንጀምር፣ የሆነ ነገርን በፍጥነት እንድንጀምር ያደርገናል። ትልቁ ኳሊቲው ፓሽን ማስጀመር ነው። በፈለጋችሁ ሙያ መሄድ እንችላለን። እንግዲህ እኛ ብዙ ጊዜ የምናወራው በዲጂታሉ ዓለም ስላለን ስለ ቪዲዮ፣ ስለ ኤዲቲንግ፣ ስለ ሲኒማ ነገሮች ላይ ፎከስ ልናደርግ እንችላለን። ግን ይሄኛው ሀሳብ የሚሰራው በሁሉም የቢዝነስ ዓለም ውስጥ ይሰራል። ምክንያቱም ንግድ ላይም ሊሆን ይችላል፣ ማስተማር ላይ ሊሆን ይችላል፣ ሌሎች የሕክምና ዘርፍ ላይም ሊሆን ይችላል። ነገሮች ላይ በቃ ቢዝነስ ነክ ነገሮች ላይ ፓሽን ትልቁ ስራው ማስጀመር ነው። ሁለተኛ ነጥቡ ደግሞ እንደ ኳሊቲ የሚታይለት ለፓሽን ክሬቲቪቲ ነው። በቃ በጣም በኤነርጂ ስለምንንቀሳቀስ ከፍተኛ የሆነ ኤነርጂ ስለሚሰጠን ፓሽኔት የሆነ ሰው ትልቁ ኳሊቲው ክሬቲቪቲ ነው። በጣም ክሬቲቭ መሆን ይችላል። በጣም አዲስ ነገር መፍጠር ይችላል። አዳዲስ ነገሮችን አዲስ እይታ ሊኖረው ይችላል። የጀመረውን ነገር በኤነርጂ መስራት ይችላል። እንደ ኳሊቲ የሚታይለት ሌላው ነጥብ ደግሞ ምንድነው? በጣም ክሬቲቭ መሆን ትልቁ የፓሽን ኳሊቲ ነው። ሶስተኛ የፓሽን ኳሊቲ ደግሞ ሃርድ ወርክ ነው። የፈለገው ቢደክመው የፈለገው በጣም ስራው አድካሚ ቢሆንም ሃርድ ወርክ ላይ በጣም ጥሩ ነገር ይሰጠናል ማለት ነው። ፓሽኔት ሆኖ የሚሰራ ሰው ብዙ ጊዜ በጣም ሃርድ ወርከር ነው የሚባለው ማለት ነው። እንግዲህ እነዚህ የፓሽን ጠንካራ ጎን ወይ ደግሞ እንደ ፖዚቲቭ የምናይለት ነገሮች ናቸው ማለት ነው። ሌላኛው ደግሞ ምንድነው ደካማ ጎኑ? ፓሽን እንግዲህ አሁን በዚህ ጊዜ ይሄኛው ቻናላችን ለወጣቱ ጄኔሬሽን እና ለጀማሪ ሰዎች ስለሆነ ፓሽኔት ሆኖ እንግዲህ እንዳባባል በተለመደው ነገር ፓሽኔት ኮንክ ፓሽን ካለ የትም ቦታ ትደርሳለህ፣ ትልቅ ቦታ ትደርሳለህ የሚባሉ አባባሎች አሉ። እኔም መጀመሪያ አካባቢ አንተ በጣም ፓሽኔት ሆነ ነው የምትሰራው እና ትልቅ ቦታ ትደርሳለህ ተብዬ አውቃለሁ። እናንተም ትባላላችሁ አይደል? እንግዲህ ሀሳባችሁን ተብላችሁ የምታውቁ ሰዎች ኮሜንት ላይ ጻፉልን። ፓሽን ያለ ሰው ሰክሰስፉል ይሆናል የሚለው ነገር ብዙም ተቀባይነት የለውም። ምክንያቱም የሆነ የራሱ የደካማ ጎን ስላለው ማለት ነው። ፓሽኔትድ ሆኖ የሚሰራ ሰው ትልቁ ችግሩ ቶሎ ነው የሚጠፋው። ፓሽን በቃ ኤነርጂው የሆነ ሰዓት ላይ በጣም ሞቲቬትድ ሆነን ልንሰራ እንችላለን። ከዛ ደግሞ ከተወሰነ ጊዜ በኋላ ይደክመናል። ስለዚህ ፓሽን ብቻ ለብቻው መጀመሪያ የሚሰጠን ኃይል እንደዛው ስለማይቀጥል የምንሰራው ስራ ላይ የመጀመሪያ ሰዓታት ላይ በደንብ እንሰራለን፣ ግን ቶሎ ይደክመናል። ሃርድ ወርክ ላይ ነው ፎከስ የሚያደርገው። የሆነ ነገርን ቶሎ የመጀመር ላይ ነው ፎከስ የሚያደርገው። ለዛ ቶሎ የመጥፋት ቶሎ ይሄ እንደ ሞቲቬሽን እንደሚባለው ማለት ነው። ሰው አዲስ የሆነ ነገር አይታችሁ በጣም ሞቲቬትድ ሆናችሁ እንደዚህ ማድረግ አለብህ ብለን የምንሰራው ነገር ስለሆነ ፓሽን ስኪል ውጪ ሁሌም ፌል ያደርጋል። ፓሽን ለብቻው የትም መድረስ አይችልም። ምክንያቱም ፓሽን ዳይሬክሽንም ስትራቴጂም ስለሌለው መጀመር እንጂ መጨረስ ላይ ፎከስ ስለማያደርግ ፌል የማድረግ እድሉ በጣም ሰፊ ነው ማለት ነው። ሶስተኛ ደግሞ ፓሽን ስትራቴጂ የለውም። አንደኛ
ፓሽን ቶሎ የመድከም ነገር ስላለ፣ ሁለተኛ ደግሞ ፌል ለማድረግ እድሉ በጣም ሰፊ ነው። ሶስተኛ ደግሞ ስትራቴጂም ዳይሬክሽን አይሰጠንም። ዝም ብለህ የመስራት ነገር ሃርድ ወርክ እንጂ እንደ እውቀት ስራዎቹን መጨረስ እንዴት መጨረስ እንዳለብን መጨረስ እንዳለብን ከማጋ መስራት እንዳለብን ስለማይሰጠን የስትራቴጂ ችግር አለበት ማለት ነው። ስለ ፓሽን ይሄን ያህል ካወራን ወደ ኖሌጅ እንሄዳለን ማለት ነው። ኖሌጅ ደግሞ ምንድነው? ትልቁ አድቫንቴጁ ምንድነው? ኖሌጅ እንግዲህ ፓሽን ያለው ሰው ኖሌጅ ከጨመረበት ሰክሰስፉል መሆን እድሉ በጣም ሰፊ ነው። ለብቻው ግን ኖሌጅ ያለው ሰው ምንድነው? ኖሌጅ አቅጣጫ ይጠቁማል፣ ስትራቴጂ ይሰጠናል። አቅጣጫ መጠቆም ማለት አንድ ስራ ለመስራትም ሆነ ስራውን ለማግኘት ራሱ በየትኛው መንገድ መሄድ እንዳለብን ከዛ ደግሞ ስራውን ካገኘን በኋላ እንዴት መሄድ እንዳለብን አቅጣጫ ጠቋሚ ነው ይባላል። ሌላኛ ደግሞ ኖሌጅ ቢልድ ኮንፊደንስ የሚል አለ። ኖሌጅ ኮንፊደንስ ይገነባል። ኮንፊደንስ መገንባት በራስ መተማመን የመገንባት አቅም አለው ማለት ነው። እውቀት ማለት የምንሰራውን ስለምናቅ ከማጋ መስራት ስለምናቅ መስራት ስለምናቅ ትልቁ ኳሊቲ ኮንፊደንስ ይሰጠናል ማለት ነው። አሁን ለምሳሌ እኔ የቪዲዮ ስራ ላይ በተለይ የሙዚቃ ስራ ላይ በደንብ ዲፕ ገብተን እየሰራን ያለን ሲነን ፓሽኔትድ ሆነን ከሰራናቸው ቪዲዮዎች በጣም የበለጠ እውቀት አንደርስታንድ ያደረግነው ነገር ነው። እውቀት ማለት ደግሞ እንዳትሳሳቱ የሆነ ሰው የራሱ የሆነ ደረጃ እውቀት አለው። የራሴ ደረጃ በራሴ አሁን ባለኝ እውቀት በሚለው ነው እንጂ የግድ ከሆነ ሰው ጋር መወዳደር ማለት አይደለም። እኔ አሁን በዚህ ሰዓት የሆነ ስራ ስሰራ በገባኝ ልክ አንደርስታንድ ባረኩት ልክ ስራውን አምኜ ተቀብዬ እስከሰራው ድረስ በኮንፊደንስ ይሄን እንደዚህ ነው የምንሰራው፣ ይሄ እንደዚህ ነው የሚሰራው ብዬ ዲቴል ማስረዳት ሊስት አድርጌ እኔ ጋር ለሚሰራ ሰው ሀሳቤን ሼር ማድረግ እልበታለሁ ማለት ነው። ይሄን ደግሞ የሚሰጠን ምንድነው? እውቀት ነው። እውቀት የት ነው የሚገኘው? ከማጥናት ከመማር ቱቶሪያሎችን ከማየት ከዛ ደግሞ በጊዜ ሂደት የሚመጣ ነገር ነው። የሆነ ስራ በተደጋጋሚ ስንሰራ በራሱ እውቀት ይሰጠናል። የስራውን አካሄድ በደንብ እንለምዳለን። የስራውን አካሄድ በደንብ ከለመድን ለስራው ምን እንደሚያስፈልግ ሙሉ በሙሉ ከተረዳን በኋላ ስራው ለእኛ ቀላል ይሆናል። ስለዚህ እውቀት ዳይሬክሽን፣ እውቀት ኮንፊደንስ፣ እውቀት ስትራቴጂ ስለሚገነባ በጣም ጠቃሚ ነገር ነው ማለት ነው። አሁን ደግሞ የምናየው በቀጣይ እውቀት ብቻ ለብቻው ምንም የትም ሊያደርስን አይችልም የሚለው ነው። ምክንያቱም እውቀት እንድንጀምር አይገፋፋንም። ብዙ ጊዜ የሚያስተምሩ ሰዎችን ታያችሁ ማስተማሩን እንጂ ብዙም ስራው ላይ ያን ያህል የሚገፉ የለም። በቃ ዝም ብሎ የሆነ ኢንፎርሜሽን መስጠት ላይ ነው ፎከስ የሚያደርጉት እውቀት ብቻ ካለ ማለት ነው። እውቀት ከፓሽን ጋር ሲሆን ግን ማስጀመር ፓሽን ክብሪቱ ይጫራል። ከዛ ኖሌጅ ከመጣበት በደንብ ይማቃራራል። እንደ ቤንዚን ሆኖ ሊያግዘን ይችላል ማለት ነው። ስለዚህ የእውቀት ኔጌቲቭ ፓርቱ ከዜሮ የመጀመር ነገር አያውቅም። ምክንያቱም የሆነ ነገር ይሄን እስኪጨርስ ድረስ ይሄን ነገር አልጀምርም የሚል ባህሪም እኛ ውስጥ ይገነባል። ለዛ ፓሽን ደግሞ እንደነገርኳችሁ ቶሎ የሆነ ነገር የመጀመሩ ነገር አድቫንቴጅ አለው አንዳንዴ ማለት ነው። ትልቁ የመጀመሪያው ኔጌቲቭ ፓርቱ እውቀት ላይ ፎከስ የሚያደርግ ሰው ከዜሮ የመጀመር ነገር ይጎልበታል ማለት ነው። ሌላኛ ደግሞ እውቀት ኦቨርቲንከር እንድንሆን ያደርገናል። ነገሮችን ኦቨርቲንክ እንድናደርግ ዲፕ ማወቅ ስለምንፈልግ እውቀት ላይ ፎከስ ስለምናደርግ በትንሽ ነገር ጀምሮ ቢልድ ማድረጉ ላይ ፎከስ አናደርግም። በቃ ይህችን ነገር በደንብ አውቄ አንደርስታንድ አድርጌ እንደዚህ ይሄንን ከጨረስኩ በኋላ ይሄንን እንደዛ ካረኩ በኋላ ብለን ስለምናስብ ኦቨርቲንከር እንድንሆን ያደርገናል ማለት ነው። ደግሞ የሆነ ነገር በጣም ከአቅም በላይ ካወቅን እሱም የራሱ ችግር አለው ማለት ነው። እንግዲህ ይሄን ቪዲዮ ስለሚረዝምብን ሌላ ቪዲዮ ላይ ስለ ኦቨር የማወቅ ነገር ደግሞ ምን ችግር ያመጣል የሚለው በደንብ እናያለን። በአጠቃላይ ምንድነው ፓሽን ዊዛውት ኖሌጅ የትም አያደርሰንም። ኖሌጅ ዊዛውት ፓሽን ምንም ነገር እንድንጀምር አያግዘንም። ስለዚህ ሁለቱ አብሮ የሚሄዱ ነገሮች ናቸው። ስለዚህ በዚህ ጄኔሬሽን ብዙ ጊዜ ያለው እኔ ፓሽኔን የምከተለው እኔ ፓሽን አለኝ የሚሉ ልጆች አሉ። እሱም የራሱ ችግር አለው። ምክንያቱም አንዳንዴ ፓሽናችንም መከተል የለብንም ብዬ የማስብበት ጊዜ አለ። እሱ ምንድነው አንድ ሰው የሆነ ስራ ላይ በደንብ ፓሽኔት ሆኖ ሊሰራ ይችላል። ግን በሌላ አቅጣጫ ደግሞ ስራ በሌላ መንገድ የሚሰራ ያለ ፓሽን የመጣ ስራ ግን ለአንተ ከሰራጎ የሚያዋጣ ቢዝነስ እንደ ቢዝነስ ብትይዘው አሪፍ የሚሆን ነገር ስላለ አንዳንዴ ፓሽንን መከተል ኔጌቲቭ ነገር አለው። መጨረሻ ላይም መናገር የምፈልገው ባላንስ ለማድረግ ሁለቱንም እንዴት ነው ባላንስ የምናደርገው? እንግዲህ ፓሽናዊ ተነሳሽነት ነው ይመስለኛል። ፓሽን የሚለው ነገር ተነሳሽነት የሚለው ይገልጿል ብዬ አስባለሁ። እንደዛ ነው። ከዛ ኖሌጅ የሚለው እውቀት ነው። የሆነ ሰው ለሆነ ስራ ተነሳሽነት ካለው ከዛ ፕላስ እውቀት ከጨመረበት ቅድም እንደተናገርኩ አንድ ሰው ክብሪት እንደመጫርና በእውቀት ደግሞ የዝን እንደማርከፍከፍ ነው። ቶሎ
የሆነ ቦታ እንድንደርስ የሚያግዘን ነገር ማለት ነው። ስለዚህ እንደዚህ ባላንስ ካደረግን ትልቅ ቦታ እንደርሳለን ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። አጠር ያለ ቪዲዮ በደንብ ሾርት እንደ ብሪፍ በሚለው ሰርተናል ብዬ አስባለሁ። ያዳመጣችሁን በጣም አመሰግናለሁ። ይሄ ቻናል ለጀማሪ ልጆች አዳዲስ ሙያ ለመማር ይፈልጉ ልጆች በጣም የሚጠቅም ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ ግን። አመሰግናለሁ።